እሱ ደግሞ በምን ይደብራቸዋል መሰላችሁ? በቃ ከሱ ጋር ያለውን ነገር እያዩ ስለሆነ ከሱ ጋር ስለተጣለው ብቻ እነሱንም መተው ፈልጌ ወይ ጠልቻቸው አይመስላችሁም? አሁን ዛሬ ላይ ስመጣና መጭም አልመሰለኝ ነበር። ስለመጣሽ ደስ ብለኛል። የኔ ወዴ አህያ እንደዚህ አጎሳቋሽ ድንቡሽ የነበረች ልጅ መጦ እንደሸንኮት ነው። ይሄ አህያ እኮ የሆነ እንደዚህ ከሰማይ ወርዶ ቢከረበት እንዳንቺ አይነት ሴት አያገኝም። መቼም ማለል መሞከርሽ ራሱ በጣም ፌር አይደለም። ስርዓት ያዥ ተቆጣቢ። ኤፍሬም ምን መሰለ ሞልቷል፣ አዲስ አበባ ሞልቷል ወንድ። እሱን ታዩና ከዚች ልጅ ጋር አታለያይብን ፕሊስ በእናትሽ። ሰላም እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዊና ልጠጋለህ እንዴ ወደፊት ሳልነግራችሁ? ካሜራማኒ ዊና ነው። ዊና ሌላ ማን አለ እንግዲህ እዚህ ቡታጅራ ስመጣ ሌላ በደንብ ምግባባው ሰው የለም። ቡታጅራ ላይም ደግሞ አሁን ላይ ማንም የለምና ያለኝ አንድ አማራጭ ካሜራማን ማስቆም ዊና ነው ያለውና ለማንኛውም ዛሬ ያለሁት ቡታጅራ ነው። ቡታጅራ ደርሻለሁ። ከለምዲ ጋር ከትላንት ወዲያ ነበረ ከቤት የወጣ ነው። ግን ደግሞ ትላንትናም እዛው አዲስ አበባ ነበርን። ለምን ታውቃታላችሁ መቼስ የስራ ሰው ጋር መሆን አንዳንዴ ስራም ትለምዳላችሁና መርካቶ ላይ ነበርን የነበረው። አንዳንድ እቃዎችን መግዛት ነበረባት ወደዚህ ይዘው የምትመጣው እቃ ነበርና ትላንትናም እዛው አዲስ አበባ ነበርን። ከትላንት ወዲያም ደግሞ እንዳጋጣሚ መሽቶብን ነበርና እዛው የነበርነው እዛ ፋሚሊ ጋር ነበርን። ለማንኛውም ግን ዛሬ ያለሁት ቡታጅራ ነው። ይገርማቸዋል ማለት ነው። ይሄው እዚህ ጋር ባጃጅ አስቆሜ ነው እናንተን እዚህ ጋር ለማውራት የወረድኩትና ቤት ልገባ ነው ኦሬዲ። ግን ደግሞ ሁላችሁም ስጠብቁት ነበረ እኔ እና አብይ ጋር ሂጄ እና ጋሺ ጋር ሂጄ ያለውን ነገር ማየት ትፈልጋላችሁ እርግጠኛ ነኝና እንዴት ነው እዛ ከሄድሽ በኋላ አሳየኝ እያላችሁ ነበረ ያለውን ነገርና ያው ለማካበድ ምናምን ፈልጌ አይደለም። ግን ደግሞ እየመጣን ነው ብለናቸዋል። ለምንም ሱቅ ሆና ነው በአጋጣሚ ችግር የለውም እኔ ባጃጅ እሄዳለሁ አንቺ እዚህ ሁኚ ብያት ነውና ብቻዬን ወደ ቤት የምገባው። እንደውም ዊናም አብሮኛል። አልፈራም። ግን ደግሞ ምንም ያስፈራ ነገር የለውም። ታውቃላችሁ መቼስ አብይ ጋር ምን ያክል ቦታ እንዳለኝ ታውቃላችሁና ያንን ነገር ለእናንተ ላሳያችሁ ስለፈለኩ ነው። አላካብድም። ግን ምን ያክል እንደሚወዱኝ መቼስ ከኔም በላይ እናንተ ታውቁታላችሁና የነሱን ሪአክሽን እዚህም እንደዛው ክርስትና ደርሷልና ያው እንግዲህ በዛው ያለውንም ነገር እንድታዩ ስለፈለኩኝ ነው እንጂ ስገባ ምንም ያለው ነገር ይተክል ቪዲዮ ላይ ባይወጣ ኖሮም ኖርማል ነበረ። ግን ማየት ፈልጋችኋል። ምክንያቱም ውስጣችሁ ላይ ብዙ ጥያቄ ይፈጥራልና እኔ ከኤፍሬም ጋር ስለተጣለው ለምን እዛ ሄድሽ ልትሉኝ ትችላላችሁ ብዙዎቻችሁና ከዛ ጋር ግን ምንም ያገናኘው ነገር የለም። ማለት እናንተ የምታውቁን ሰው ከዛ ሰው ጋር ስለተጣላችሁ ብቻ ያንን ሰው መተው አለባችሁ ብዬ አላስብም። ምክንያቱም ምን ያክል በቃ ኤፍሬም ከዛ ቤተሰብ ነው ወይ የወጣው ራሱ ልትሉ ትችላላችሁ። አሁን እዛ ሲሄድ ያለውን ነገር ብታዩ ማለት ነው በቃ ላይክ ለኔም እንደ እናቴ እንደ አባቴ ናቸውና እዚህ በፊት በዓል እዚህ ነበርን። በዛ ላይ ደግሞ የነፂም ክርስትና ነውና አልመጣም ቢላቸው ኦሬዲ ሊደብራቸው ይችላል። ሁሉም ነው የሚደብራቸው፣ ለምለም ብቻ አይደለችምና እሱ ደግሞ በምን ይደብራቸዋል መሰላችሁ? በቃ ከሱ ጋር ያለውን ነገር እያዩ ስለሆነ ከሱ ጋር ስለተጣለው ብቻ እነሱንም መተው ፈልጌ ወይ ጠልቻቸው አይመስላችሁም? አሁን ዛሬ ላይ ስመጣና ብቻ ይሄን ያክል ካወራሁላችሁ ይበቃል። ባጃጅ አስቆሜ ነው ያለሁትና እንግባና ቤት ደግሞ ያለውን ነገር ያለውን አቀባበል እናንተም ታይታላችሁ ማለት ነው። ሀገሩ እንዴት ናፍቆኝ እንደነበር አትጠይቁኝ። ለተሰብች ማቆ ነው የሚመስለው። በነገር አውቃለሁ ግን በደንብ አጥንቼ ጨርሻለሁ። ባጃጅ ምን ጋር እንደሚያዝ አይጣፍም። መጀመሪያ ላይ እኮ ስደናገር ነበር ከዚህ ካላችሁ አምና ለመስቀል ሲመጣ። አሁን ግን ተለምዷል። እንዳገሪ ነው ያየሁት ያለው ሲጀመር ራሱ አዲስ አበባ በርታውን አዲስ አበባ አጥንቼ እንደማውቀው ይሄንንም አጥንቼ ለይቼዋለሁና እንዴት አልጠይቁኝ። በጣም ነው ያፈቁት ሁሉ ማለት ነው። በቃ ለምለም ነበረች ናፈቀችኝና
ለምለምን ያው እዛው አዲስ አበባ ናት ሆቴል ታወጥቻለሁ አብሬያት ሳድር አብሬያት ምስል ለዛ እዚህ ደግሞ የእውነት በተለይ ደግሞ ጋሼ በጣም እውነት እርግጠኛ ነኝ አሁን ስራ ነው የሚሆነው ግን ማታ ላይ አገኘዋለሁና ብቻ እስቲ እናያለን። አላው ደህና ናቸው። ቤተሰብ ሰላም ነው? ሁሉም ደህና ናቸው። አንቺ ደህና? እግዚአብሔር ይመስገን። በሰላም መጣሽልኝ? ነፂ በሰላም መጣሽልኝ? ጭጭ ስላለው አራስ ብሩኬ አራስነት ራስ አላሳረፈሽም ማለት ነው። ምን ሆኖ ነው ብዬ ነበረ። እንኳን ደህና መጣ። ሚጣስሽ ካለሽ ደህና ነሽ? ሚጣለያት ይባሽ አድጋለች። እሺ ፀሐይ እንዳይመታሻው ጭለታ። እሺ ታኝታለች። ተንቀሳቀሳ በቃ ለምንድን ከሳሽው? እሺ እንደዚህ አጎሳቆለሽ አይደል? እኔ ወድ እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። እንደምትመጪ ግን አውቃለሁ። ግን በቃ እስከማይሽ ደግሞ እውነት የምትመጪም አልመሰለኝ ነበረ። ስለመጣሽ ደስ ብሎኛል። እኔ ወድ አህያ እንደዚህ አጎሳቆለሽ ድንቡሽ የነበረች ልጅ መጦ እንደ ሸንኮራ አረጋት። ለልጄ ክርስትና አክብረሽኝ እንደዛ በቃ በዚህ ሙድ ውስጥ ሆነሽ እኔ ጋር ስለመጣሽ በጣም ደስ ብሎኛል። አከብርሻለሁ። በጣም ነው የማመሰግነው። እሺ የኔ ፍቅር ነው ማርያም እንድመጣ እውነት ነው። ያ አህያ እኮ የሆነ እንደዚህ ከሰማይ ወርዶ ቢከረበት እንዳንቺ አይነት ሴት አያገኝም። መቼም አያገኝም። አይዞሽ ደግሞ ሁሉም ነገር ይስተካከላል። እሺ አንዳንዴ ይፈጠራል፣ እንደዚህ አይነት ነገር ይፈጠራል። ሰው ህይወት ላይ ብዙ ነገር ይመጣል። ከዚህ በኋላም ጥሩ ነገር መጥፎ ነገር ይመጣልና ጠንካራ ሆነን መቻል ነው ያለብንና ሁሉም ነገር ይስተካከላል። እና ወንድሜ አይመጣም ነው ወንድሜ ያልኩት ቦታ አይስትም እኮ ምንም ቢሆን ጌታ ሆይ ወንድሜ ያለለውን ብዬ ነበር። አይመጣም
እኔ እንጃ እዚህ ያላቀምት ካስቲን አረ አልደወልኩለትም። አናዶኛል። ከመጣ ይምጣ ካልመጣ ይምጣ፣ ዋናው አንቺ መምጣትሽ ነው። እሺ እኔ ፍቅር እና ለማንኛውም ግን ምን እንደምላችሁ አላውቅም ስለ ኤፍሬም። በቃ ምን እንደነካው ኤፍሬም እንደዚህ አይነት ሰው አልነበረም በፍጹም። በቃ በፍጹም ኤፍሬም እንደዚህ አይነት ሰው አይደለም። ግን በቃ ሴጣን ስሞት ይሁን ሴጣን አውርቶት ይሁን አላውቅም እንደዚህ ሆነው ምን እንደምናደርገው ግራ ነው የተጋባ ነውና ሁሉም ነገር ይስተካከላል። ብትስተካከልም ይሻላል። ለእኔም ቪዲዮ ታየዋለህ ሲጀምር አንተ ተስተካከለልሃለው። እንድችን የመሰለች እንቁላል ሴት መቼም አታገኝም። ኤማንዳ ተብዬም ማለት ነው። ጌታዊ አደራን እኔ ሴቱ ግን ተለክፏል እኮ ባለትዳር እንደሆነ ያወቅሽ መግባትሽ እሱን ለማማለል መሞከርሽ ራሱ በጣም በጣም ፌር አይደለም። ስርዓት ያዥ ተቆጠቢ። ኤፍሬምን የመሰለ ሞልቷል፣ አዲስ አበባ ሞልቷል ወንድ። እሱን ታዩና ከዚች ልጅ ጋር አታለያይብን ፕሊስ በእናትሽ። ወንድ ልጅ እንዲህ ካሉለት ይሄዳል፣ እዛም ይሄዳል፣ እዚህም ይሄዳል ነው በቃ። እኔ እንጃ እንዴት እንደምላችሁ አላውቅም። ስለ እውነት በቃ ኤማንዳም ክፉ ነገር ማውራት አልፈልግም፣ ክፉ ነገር መናገርም አልፈልግም። ብቻ በቃ ኤፍሬምን ተይልን ብታስማሚያቸው መልካም ነው። ላንቺም ለወደፊት ህይወትሽ ባለትዳር ወንድን ሙልጥ አርጎ ወስዶ የራስ ማድረግ ጥሩ ማለት ነው፣ ፈጣሪም አይፈቅደውም። እና አንቺም እንደዛ አይነት ውስጥ ሆነሽ እኔ ጋር ስለመጣሽ ለልጄ ክርስትና እኔን አክብረሽ ስለመጣሽ እግዚአብሔር ያክብርልኝ። በጣም ነው ማመሰግንሽ የኔ ውድ። ኤፍሬጌን ደግሞ እንደምናስተካክለው ቃል ነው ምገባልሽ። እሺ የትም አባቱ አይሄዳትም። እሺ የትም አይሄዳትም፣ የትም አይሄድም። አንቺን ነው የሚያገባው፣ አንቺን ነው የሚያገባው። እና በቃ ኤፍሬጌ ብትስተካከል ይሻላል ወንድሜ። ጸበልም ወስደሃለውና እዚህ ላይም ከተሰቀለ በቶንዶ ስላጨሃለው ይነሳልሃል ጅኒው እና ብትመለስ ይሻላል። የሄድክበት መንገድ ጥሩ አይደለም እና ተመለስ እልሃለሁ። በቃ ከመጣህም ለክርስትና ና እኔ ወድሃለሁ። ታሳዝነኛለህ፣ ሪል ታሳዝነኛለህ። በቃ ወንድሜ ነህ። እውነቱን ስናገር ስሳደብ ምን ስል ደውዬ ስቆጣህ ግን የእህትነቴን ነው ምሰድብህ የምቆጣህና በቃ ብትመጣ ደስ ይለኛል። በዚሁ አጋጣሚ እንደውም መተክ ባስታርቃችሁ በቃ ብትመጣ ጥሩ ነው። እና እያመታለች አጋጣሚውን ተጠቀሚ በእናትሽ። እንደዛማ እንዳታስቡ ማንናችሁ አይደለም የኔ ውድ ተይ። ፋሲካ ነው፣ ፋሲካ ትንሳኤ ነው። እውነት ስለ እግዚአብሔር እንደዚህ እንዳትይ። ማርያምን ከመጣ እንደማስታረቃችሁ ወቂ። በቃ ማርያምን እኔ የጡቴ ራሱ በስነ ስርዓት ልጄን እያጠባው አይደለም በእናንተ ጉዳይ ማለት ነውና በቃ ከመጣምና ካልመጣም ዋናው አንቺ መምጣትሽ ነው። ወንድ ልጅ ነው የትም እንትን ብሎ ራሱን እንትን ማለቱ አይቀርም። ሴት ልጅ ናት የምትጎዳው ነገሮች ላይ በህይወት ብዙ ነገር ሲመጣ። ወንድ ልጅ ግን የትም ተፍ ተፍ ብሎ ያን ነገር ማስተካከል ይችላል። መዝናናትም ከዛ ሙድ መውጣት ይችላል። ሴት ልጅ ግን ከዛ ሙድ እስክትወጣ ብዙ ጊዜ ብዙ ሰዓት ብዙ ቀን ይወስድባታልና በቃ ዋናው አንቺ መምጣትሽ ነው። እኔ ፍቅር ስለመጣሽ በጣም ደስ ብሎኛል። ምንም አታደክምኝም፣ አልደከመኝም። ስማ ግብ እየጠረክሽ ታረጋግጥ ክርስትና ደርሷል እንዴ? እሺ ምን ላግዝሽ? ልብስ ቀይሪ ትበያለሽ? ምግብ አባይ አልበላም። እሺ በቃ እሺ ማለት